እነዚህ ምልክቶች በአብዛኛው ክርስቲያን ሕይወት ውስጥ ኮመን ወይም ደግሞ በብዛት የሚታዩ ምልክቶች ናቸው። በተለይም ደግሞ የእግዚአብሔር ጥሪ፣ የእግዚአብሔር ዓላማና መለኮታዊ የሆነ ጥሪ ወይም ደግሞ እግዚአብሔር ለአገልግሎት የሚፈልጋቸውን ሰዎች በብዛት በሕይወታቸው የሚያጋጥማቸውና የሚታዩ ሁለት ምልክቶች ናቸው። እነዚህ ሁለቱ ዋነኛ ምልክቶችን በሕይወታችሁ መሆን ሲጀምሩ ማስተዋል ያለባችሁን ነገር እግዚአብሔር በእናንተ ሕይወት ሊሰራ ሊያደርግ የወደደው ነገር እንዳለ ማስተዋል ያስፈልጋል። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች። ዛሬ ደግሞ በአዲስ ድንቅና ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ መንፈሳዊ የዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይህንን ቪዲዮ ላይክ አድርጋችሁ መጀመር አትርሱ። ብዙዎች ቪዲዮ ነው ያሉ ግን ላይክ ስለማያደርጉ፣ ላይክ ስታደርጉ አልጎሪዝሙ ይሄ መንፈሳዊ ትምህርት ሌሎች ቅዱሳን ጋር እንዲደርስ ስለሚያደርገው ላይክ እንድታረጉ በጌታ ፍቅር አሳስባችኋለሁ። ወደ ትምህርቱ እንሂድ። እግዚአብሔር በእኛ ህይወት ሊሰራ ወይም ደግሞ አንድን ነገር ሊያደርግ ሲፈልግ ከምናያቸው ዋነኛ ምልክቶች ውስጥ ዛሬ ሁለቱን እናያለን። ክብር ለኢየሱስ ይሁን። እነዚህ ሁለቱ ነገሮች ውስጥ እያለፋችሁ ያላችሁ ወይም ደግሞ ያላለፋችሁ ወይም ደግሞ ካለፋችሁ በኋላም እነዚህ ነገሮች ወይም እነዚህ ምልክቶች ህይወታችሁ ላይ ከታዩ በኋላ ይህን ትምህርት የምትሰሙ ሰዎች ይጠቅማችኋልና እስከ መጨረሻው ትምህርቱን መስማት አትርሱ። ክብር ለኢየሱስ ይሁን። እግዚአብሔር በእኔና በእናንተ ወይም ደግሞ በልጆቹ ሊሰራ ሲፈልግ ከምናያቸው ቀዳሚና ዋነኛ ከሆኑ ምልክቶች ውስጥ አንዱ የብቸኝነት ጊዜ ነው። ይህንን ብዙ ክርስቲያን ማስተዋል ያስፈልጋል። እግዚአብሔር በእኔና በእናንተ ህይወት ሊሰራ በሚፈልግበት ጊዜ፣ አንድን ነገር ሊያደርግ በሚወድበት ጊዜ የሚሆነው አንዱ ትልቁና ዋነኛው ምልክት የብቸኝነት ጊዜ ነው። በዚህ ጊዜ ላይ እግዚአብሔር የኔና የእናንተን ማንነት የሚሰራበት የሚቀርጽበትና እሱ ላሰበልን ዓላማ ወይም እሱ በእኛ ሊሰራ ለወደደው ነገር ፕሪፓሬሽን ወይም ዝግጅት የሚሆንበት ጊዜ ነው። በዚህ በብቸኝነት ሲዝን ላይ እግዚአብሔር የሚያስተምራችሁ ትልቁ ነገር ለእግዚአብሔር አብሮነት ወይም ደግሞ ለእግዚአብሔር መገኘት ቫልዩ መስጠት ትጀምራላችሁ። ወይም ደግሞ ለእግዚአብሔር ህልውና፣ ለእግዚአብሔር መገኘት ለእናንተ ህይወት ቅድሚያና ወሳኝ ነገር እንደሆነ የምትረዱበት ሲዝን ነው። ቢኮዝ ብቻችሁን መሆን ስትጀምሩ ከዚህ በፊት የነበራችሁ ፌሎሺፕ ዊክ ሲሆን፣ ከዚህ በፊት በዙሪያችሁ የነበሩ ሰዎች በጣም ይረዱኛል ብላችሁ የምታስቧቸው ሰዎች፣ በጣም ቤስት ፍሬንድ ናቸው ለእኔ በጣም ክሎዝ ናቸው የምትሏቸው ሰዎች ከእናንተ መራቅ ሲጀምሩና ከእናንተ ጋር እስከ ፍጻሜ መቀጠል እንደማይችሉ ስትረዱ ለእግዚአብሔር መገኘትና ለእግዚአብሔር አብሮነት ይበልጥ ቫልዩ የምትሰጡበትና ምን ያህል ዋጋ እንዳለው የምትረዱበት ሲዝን ነው። ለዚህ ነው መዝሙረኛው ዳዊት ሲናገር ደረቅና በተራቆተ ምድር ነፍሴ አንተን ተጠማች፣ ስጋዬም አንተን ናፈቀች ያለው። በዚህ ሰዓት ዳዊት ያልነገሰበት፣ አባቱ እሴይና ወንድሞቹ ኤልያብ የሌሉበት፣ ቤተሰብ የሌለበት፣ እሱ እንኳን ሳይሆን የሚበላና የሚጠጣ እንኳን የሌለበት ምድረ በዳ ላይ ሆኖ አቤቱ ግን አንተን ነፍሴ ትጠማለች ትናፍቃለች አለ። ምን ያህል የእግዚአብሔር አብሮነት በሱ ህይወት ላይ ቦታ እንዳለው ምን ያህል እንደሚያስፈልገው የተረዳበት ሲዝን ይሄ የብቸኝነት ሲዝን ነው። ለዛ ነው መጥቶ ሲወቅሰው በሁሉ ነገር ዋጋ ትከፍላለህ፣ ልጆች እንደዚህ ይሆናሉ፣ ያሁን ልጅ ይሞታል፣ በብዙ ዋጋ መክፈል ውስጥና በብዙ ቅጣት ውስጥ ታልፋለህ ሲለው ዳዊት እንደዚህ ብሎ ጸለየ። ሌላውን ነገር እግዚአብሔር ሊወስድ ይችላል፣ ሊቀጣኝ ይችላል፣ ነገር ግን አለ ቅዱሱ መንፈስን ከኔ አትውሰድ። ለምን ብትሉኝ በብቸኝነት ጊዜ እግዚአብሔር ዳዊትን ያስተማረው የእግዚአብሔር አብሮነት ምን ያህል ቫልዩ እንዳለው ምን ያህል ዋጋ እንዳለው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በህይወታችሁ ሊሰራ ሲሆን፣ እግዚአብሔር በህይወታችሁ ኃይሉ ሊገልጥ ሲል የምታዩት የመጀመሪያው ምልክት የብቸኝነት ህይወት፣ ያም ደግሞ እግዚአብሔር ላይ ጥገኛ የሚያደርግ ህይወት፣ እንደ በፊቱ ከጓደኞቻችሁ ጋር ከቤተሰብ ጋር ከሌሎች ሰዎች ጋር ማሳለፍ እስከሚያቅታችሁ ድረስ እግዚአብሔርን ብቻ መራብ እግዚአብሔርን ብቻ መጠማት ትጀምራላችሁ። ይሄ የብቸኝነት ጊዜ ከእግዚአብሔር እንደሆነና ሲዝኑ እንደሆነ የምታውቁት ከሰዎች በራቃችሁና ብቻችሁን በምትሆኑበት ጊዜ ጸልዩ፣ የእግዚአብሔር ቃል አንብቡ፣ መንፈሳዊ ነገር ትጉ የሚላችሁን ድምፅ የምትሰሙና ለዛ ነገር የሚገፋፋችሁን ነገር ፊል የምታደርጉ ከሆነ
ያ ሲዝን ለእናንተ እግዚአብሔርና እናንተ ብቻ የምታወሩበት ሲዝን ነው ማለት ነው። ለዛ ነው መጽሐፍ ሲናገር ወደ ምድረ በዳ ወስዳታለሁ፣ አባብላታለሁ፣ የልቤን ደግሞ ለልቧ አወራታለሁ የሚለው። ስለዚህ በብቸኝነት ላይፍ ውስጥ ስታልፉ ህይወታችሁ በእግዚአብሔር አብሮነት በእግዚአብሔር መንፈስ ላይ ጥገኛ እንዲሆን ያደርገዋል። ስለዚህ የመጀመሪያው ምልክት በብቸኝነት ህይወት ውስጥ ታልፋላችሁ፣ ወይም ደግሞ ከእግዚአብሔር ጋር ብቻ የተጣበቀ ፌሎሺፕ ማድረግ ትጀምራላችሁ። ክብር ለኢየሱስ ይሁን። ሁለተኛው ምልክት ደግሞ ሪጀክሽን ወይም ደግሞ ተቃውሞ። በጣም በቅርብ የምታውቋቸው የምታምኗቸው በእናንተ ህይወት ሰፊ ስፍራ አላቸው ብላችሁ የምታስቧቸው በነዛ ሰዎች ሪጀክሽን ወይም ደግሞ ተቃውሞ ሲያጋጥማችሁ በደንብ ግን እንድታስተውሉ ፈልጋለሁ። ሁሉም ተቃውሞ የእግዚአብሔር ሐሳብ ነው ወይም እግዚአብሔር ሊሰራ ነው ማለት ሳይሆን አንዳንድ ጊዜ እግዚአብሔር ከእናንተ ህይወት ማስወገድ የሚፈልጋቸው ሰዎች ወይም ደግሞ እግዚአብሔር ጋር ብቻ ጥገኛ ሆናችሁ እንድትቀጥሉ ሲፈልግ እግዚአብሔር በጣም በእናንተ ህይወት ቫልዩ ያላቸው ሰዎች እናንተን ሪጀክት ማድረግ ወይም መቃወም ይጀምራሉ። ወደ እግዚአብሔር ሐሳብ እግዚአብሔር ለእናንተ ወዳሰበው ዓላማ ማስጠጋት ይጀምራሉ። ይሄንን በመጽሐፍ ቅዱሳችን በዮሴፍና በመድኃኒታችን በኢየሱስ ክርስቶስ ማየት ትችላላችሁ። ዮሴፍ በወንድሞቹ ተጠላ። መጠላቱም እየገፋ ሲሄድ ደግሞ ከቤት እንዲወጣና እነሱ ጋር እንዳይቀጥል ያደረጉት። ያም ማለት ከሞቀ ከወንድማማች ብዙ ወንድሞች ካሉበት ከሚወደው ከወንድሙ ቢንያም ከአባቱ ከያዕቆብ ቤት እንዲወጣ የተደረገው። ነገር ግን ያ ሪጀክሽን እግዚአብሔር ወዳየለት እግዚአብሔር በህልም ወዳሳየው ወደዛ ፍጻሜ እንዲሄድ እርምጃን የጀመረበት ጊዜ ነበር። ስለዚህ ተቃውሞ ህይወታችሁ ላይ ሲመጣ እግዚአብሔር በህይወታችሁ ሊሰራ እንደሆነ ማስተዋል ያስፈልጋል። ጌታችን ኢየሱስን መጽሐፍ ሲናገር እንደዚህ አለ፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው መጽሐፍ ሲናገር። ስለዚህ ጌታችን ኢየሱስን ባደገበት ከልጅነቱ ጀምሮ ከአባቱ ከዮሴፍ ጋር እንዲሁም ከእናቱ ከማርያም ጋር ካደገበት አካባቢ ሪጀክሽን ገጠመው። ሊቀበሉትም አልቻሉም። ሪጀክሽን ወይም ደግሞ ተቃውሞ እንደገጠሙ በመጽሐፍ ቅዱሳችን እንመለከታለን። ባደገበት ሰፈር ባደገበት መንደር ጌታችን ኢየሱስን እንደ መድኃኒት እንደ መሲህ እንደ አምላክ አድርጎ መቀበል ሲከብዳቸው እንመለከታለን። ሌላ ከተማ ደግሞ ሄዶ ሲያገለግል ካደገበት መንደርና ሰፈር ከተማ ይልቅ በሌሎቹ ሰፈር ላይ የእግዚአብሔርን ክብርና ኃይል እንዲሁም ድንቅና ታምራቶችን ትምህርቶችን ሲያስተምር ትመለከታላችሁ። ስለዚህ ምን እንረዳለን ካላችሁን የእግዚአብሔር ሐሳብ በእናንተ ላይ ሲኖር በትንሽ ምክንያት ሊሆን ይችላል፣ ያለ ምክንያት ሊሆን ይችላል። ሪጀክሽን ይገጥማችኋል ወይም ደግሞ ተቃውሞ ይገጥማችኋል። ያ ይበልጡኑ ወደ እግዚአብሔር ሐሳብና እግዚአብሔር እናንተ ላይ ወዳለው ፐርፐዝ የሚያስጠጋበት ትልቁ መንገድ ነው። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም በዚህ ሲዝን በዚህ ጊዜ ውስጥ ላሉ ጸልያለሁ። ይሄን ጊዜ አውቀው ተረድተው ከመንፈስ ቅዱስ ጋር ዲፕ የሆነ ፌሎሺፕ የሚያደርጉበት እግዚአብሔር በእነሱ ህይወት የሚገለጥበት እንዲሆን ማስተዋልና ጥበብ እንዲበዛ በጌታ በኢየሱስ ስም ጸልያለሁ። መንፈስ በላያቸው ላይ ይሁን። እግዚአብሔር አባ ከበረው በመንፈስ ቅዱስና በኃይል በቀባው በጌታ በኢየሱስ ክርስቶስ ስም ተፈጸመ። አሜን። በዚህ ቪዲዮ እንደተማራችሁ ብዙ መገለጥ እንዳገኛችሁ አምናለሁ። በሌሎች አዳዲስ ትምህርቶችም በሰፊው ደግሞ እንገናኛለን። በዛ ላይ ደግሞ በደንብ ለመባረክ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረግና ይህንን ቪዲዮ ላይክ ማድረግ አትርሱ። ጸጋና ሰላም ይብዛላችሁ። ተባርካችኋል።